ኧረ ዝናብ ኧረ ብርድ ባይበላስ ቢቀር በዚህ ብርድ እንዴ ገብቼ እሳቴን አሟሙቄ አልተኛም እንዴ? እማማ አስካሉ እንዴት ዋሉ? ወየ እንዴት ዋልክ ሩዬ? እሳት ይኖራል እንዴ እማማ አስካሉ? ላከታተር ብዬ ነው። ወይ በሞትኩት ሩዬ፣ አሁን እንቅልፍ ሲጫነኝ እኮ ቤቱ እንዳይቃጠል ብዬ ያጠፋሁት። በሉ ተውት፣ እኔ ራሴ ያከታተላለሁ። እርሶን ሰው ብዬ መጠየቄ እርሶ ቢኖርም አይሰጡኝም። ቤቱንም አንድ እጄ ቢሆን ሞቃታል። አዎቼ የድመት ብሎግ ግን በቃ በጣም ገራሚ ናት። የምር እንዴት ደስ እንደምትል ኑሮ በጣም ሲከብድ ይላል። እስቲ ሰላም ነው ፖሊስ? ሰላም ነው። ረሃበኛው ዘይት፣ ሽንኩርት፣ ጤፍ፣ የቤት ኪራይ ተወደደ ማለት ነው። እና የምኖርበት የምበላው ስላጣሁኝ እሰሩኝና ቢያንስ እስር ቤት እየበላሁ ልኑር። የአባተ ቤት አረከው እንዴ? ስቴፕ አለው ለመግባት ሲጀመር። ምንድነው ስቴፑ? ወንጀል ትሰራለህ፣ ትገባለህ። ወንጀል? እኔ እኮ ርቦኝ እኮ ነው እንዴ። አሳር ይመቻል? አሳር ነው ያለው፣ ትበላለህ? አሳር? አሳና አር ነው። ና ወዴት ነው የምትሄደው? መች ጨረስን? ይብራብኝ። የሚቆላ ነገር ጥቀስ። ጉርምስና ላይ ያሉ ወንድም ሴት ሰዎች በጣም ነው የሚጥላሉት። የሚቆላ ነገር አሁን ቡና ምን ችግር አለ? ቡና ይቆላል፣ ቆሎ ይቆላል። በቃ ፊት ለፊት የሚመጣ ነገር። አሎ እናቱ ስሚማ፣ እኔ እኮ ሲፈጥረኝ አልወድም ዳገት፣ ወደኋላ አልልም አንቺን ለመውጣት አይገጥማት ቀይር የአባይ ዳሩ ያበቅላል ጠንበለል ወጥ ላርግሽና አላየውም ልበል እና ቆንጆ ቁጥርሽ ትደርዛል እስኩላ ወዮ ግራይኔን ድሮም እኮ እናቴ በልክ ጥረት ስትለኝ አልሰማ ብዬ ቆይ ግን ስልብስ ሰፊ ቤት ወስጄ ላሳጥራት እንዴ ወንድም ወጣት ነኝ ሰርች ልብላ መስዋዕት እንኳን አድርግልህ 10 ብር ስጠኝ በቃ ለምን ይከበል ይሻላል ወንድም እሺ ፋርገው ምንድነው? ሳብ ወንድም ፋለል ምን አረከውን? ታጠበላህ እንዴ? መስዋዕቱ እና መቼውን ግልብጭ በጥስ መፈቀር ተብል ግረት እባክህ ምን ሶርብነት ሳብሳብ ነው የሥራ ቦታ ነው። የቴሌ ሰራተኛ ቸከስ ይጀነች እኔ ምልሽ ደንበኛችን ማለቴ የኔ ፍቅር ወይ ካሁኑ ለምን ወደፊት ለምንወልዳቸው ልጆቻችን ሲም ካርድ አናወጣም? ማለቴ ስም አናወጣም? ገና ሳንገባ ቆይ ሌላ ብታገባስ? አረ በፍጹም ፍርዬ ትሙት ካንቺ ውጪ ወደ ውጪ። አሃ ፍርዬ ድሮም እኮ ወንዶች ስትባሉ። አረ አለቃዬ ናት። እንዴት በሷ አትጠረጥርኛለሽ? ላንቺ ያለ ፍቅር አንሊሚትድ ፓኬጅ እንደሆነ ታውቂ የለ እንዴ? እሺ በቃ ይቅርታ አይለመደኝም። ችግር የለውም። ባይሆን ይቀር እንድልሽ አንድ ቀን አብሬሽ አድሬ የሌሊት ጥቅል ብትሰጪ ደስ ይለኛል። ሙዛዛ በልቻው ደህና ደር። እሺ ደህና ደሪ። ዳታሽን ደግሞ አጥፊ እሺ። ተሳስቼ ደግሞ እንዳልበላው። እሺ አጠፋዋለሁ። እሺ ቻው ቻው። እሺ ብሬ ፓርት 2 ይላል። የብሬ ውሎች ናቸው። ብሬ ህይወታችንን በትምህርት እንዳንጨርስ ስላረከን እናመሰግናለን። ዩኒቨርሲቲውን የእህል መጋዘን አድርገው። ቻው ቻው። እቃችሁ እንኳን ያዙ እንጂ ሙሉ ካልሲያችሁ ምናምን በመጀመሪያ ዴት የተለያያችሁበት ምክንያት ምንድነው? በእግራችን መሄዱ አንሰው ጭራሽ ደግሞ ባሳ እንዳታመልጠን ብሎ አሯሯጠኝ። የኔ ደግሞ ልክ ማውራት ሲጀምር በጣም ነው የሚጮኸውና ካፌ ውስጥ ያሉ ሰዎች ከኛ ጋር አብረው ዴት ይወጡ ነው ይመስለው። እኔ ደግሞ ሁለት ታክሲ ያዘን፣ ሁለቱንም ማስከፈለኝ። ከዛ መጥቶ ያኔ ደግሞ ኤክሶቹ ማማቱ ሳያንስ የኤክሶቹ ብዛት ባሳው እንዳታመልጠን ብሎ አሯሯጠኝ። ታዲያ ምን ያርግ? ይሄ እኮ ታማኝ እውነተኛ ሰው ነው። መከበር መሸለም ያለበት ያለው አቅም የባስ ነው። ከተሞች ውስጥ ተቀጥ ያለሽ እሱን ፈልገሽ ከሆነ መኪናውን ፈልገሽ ከሆነ ትሄጃለሽ። አለቀ። በዚህ መለያየት የለብሽም። እውነተኛ ሰው ነው ያገኘሽው። የምር እግሩን ስበሽ ነው አብረሽ መሮጥ ያለብሽ ለባሱ እንዴ። ያቺኛዋ ነው ሆናለሽ። ሁለት የተገናኘ ሁለት የማስከፈለ ጀግና ነው። ጀግና እንዴ ደማሽ ብለናል። ለማንኛውም የትኛው ተመቻችሁ? ኮሜንት አድርጉ እስቲ እናንተ።